not gonna lie to you. I'm new here. I'm trying to make, you know, some ice break with you guys, and don't judge me what is wrong. So let me get straight to the point. So, okay, let me tell you Mando. Okay, I go by two names. The first one is የመጀመሪያ ስሜ ወይም ህጋዊ የበረከት ስሜ ሀብታሙ መኮንን ይባላሉ። ወይ ደግሞ በሁለተኛ ስሜ አቤል I go by this name አቤል የሚባለው ስም ብዙ ጊዜ ይጠራሉ ነው። ሰው አቤል ይባላሉ። እንደው ስራ ካላችሁኝ I'm just like ተማሪ ነኝ። ኢኮኖሚክስ ተማሪ ነኝ። የሰራው ትማረው ጥያቄ ሰማ ልበል። ኦኬ አዲስ አበባ ዩኒቨርሲቲ ነው የማረው። ሌላ ስራ ነው I'm just trying to ራሴን አፕዴት ለማድረግ እየሞከርኩ ነበር። self development ላይ እየሰራሁ ነበረ for 4 years. I've been working on myself. I got እንትኖች ነበሩ፣ የራሴ ሀሳቦች ነበሩ ሶሻል ሚዲያ ላይ መጡ፣ ቲዩብ ላይ መስራት፣ ቲክታክ ምናምን። ግን በሰዓቱ ነው በቂ አይደለም፣ አንተ የፐርሶናሊቲ በቂ አይደለም። ሶሻል ሚዲያ ላይ የምንወጣው የሆነ ማጋራው ነገር ሲኖረኝ፣ የሆነ የተማርኩ ነገር ሲኖረኝ፣ የሆነ የተለወጥኩበት ነገር ሲኖረኝ ነው ብዬ I was like doing for 4 years ማለት ነው ያንን። So been 4 years now I'm here. አሁን ኖሮ ነው ወይ ካላችሁኝ hell yeah, I got different experience from life. like የ30 ዓመት ሰውዬ ኤክስፒሪየንስ ሊኖረው የሚችለውን አይነት አፊ በቂ ቻሌንጅ እና አልፓደም አልፌያቸዋለሁ። ዛሬ I'm here እግዚአብሔር ይመስገን። ግን አንዳንዴ ባህሩን ትማራላችሁ፣ ከባዱ መማር አለ። ቀላል ሲምፕሊ መማር ይቻላችሁ። ብደከሙኝ ይማራል እንደሚባለው መማር ብችልም በነበረ በሰዓቱ ቢሆንም እንደዛ ሳላረግ በከባዱ ቢሆን ተዠንጬ የሚሆን ተምሬያለሁ። ከዛ life እንግዲህ ተማሪ እንደሆንኩ ነገርኳችሁ፣ ስሜን ነገርኳችሁ። ስለሌላው ማንነቴ ልንገራችሁ። I like people who is talking about goals, about new thing። ስለ አዳዲስ ነገር የሚያወሩ ሰዎች ደስ ይሉኛል። ሀሳባዊ የሆኑ ሰዎች ማለት የተደረገ ነገር ነው ሊደረግ ያልታሰበ ሀሳብ ብሎ ይመኛል ማውራት ደስ ይለኛል። በእነሱ መወያየት ደስ ይለኛል። የምመርጠው አብዛኛው ጊዜ እንደዚህ አይነት ሰዎች ናቸው። ፐርሰናል ዴቨሎፕመንት ላይ የሚሰሩ ሰዎች ጎል አላቸው። ሁሌ ያንን ለመስራት የሚታገሉ ሰዎች ምናምን አፕሪሼት ደም እና ፎሎ ደም ማለት ነው። ብዙ ጊዜ ሰዎች ብቻዬን ያዩኛል። I'm kind of lonely wolf። ብቻዬን እሄዳለሁ፣ ብቻዬን እበላለሁ፣ ብቻዬን አጠናለሁ። I like this personality። እንደዚህ አይነት ሰው ነበር። ግን ከሆኑ ስታፎች ማለት የሆነ ነገራችሁ እየተቀየረ ሲመጣ የሆነ ነገራችሁ መገንዘብ ስትጀምሩት አብዛኛው ክራውድ ውስጥ ሆናችሁ ከምትጠፉ፣ ክራውድ ውስጥ ሆናችሁ ማጆሪቲውን ከምትመስሉ ነው። ምንም አይጎዳም። I know there is a opportunity cost አለው that's obvious። ግን opportunity cost የኔ ከማጣው ወይም ማገኘው ይበልጣል ከማጣው ማለት ነው። I'm willing to sacrifice that ማለት ነው። That's why I'm a lonely wolf ማለት ነው። አብዛኛው ጊዜ I work by myself, I eat by myself, everything most of the time ከተወሰኑ ጓደኞች ይኖራሉ obviously። ግን
እንደዛ አይነት ሰው ነኝ። ቢካዝ አይ ቹዝ ፒፕል አይ ዶንት ሌት ማይሰልፍ ቱ ቢ ቹዝን ሰዎች እንዲመርጡኝ ሳይሆን እኔ መምረጥ ፈልገው that's why ያደግኩበት መንገድም በፊት ላይ ሲመስለኝ በተለይ ፕራይመሪ ላይ ከጓደኞቼ ለምሳሌ ጓደኞቼ ጋር ደግሞ ብቻ ፋዘር እንደሚለኝ ሁሌ ዶንት ቢ ፎሎወርስ ቢ ፎሎወር ዶንት ቢ ፎሎወር ተከታይ አትሁን። ጥሩ ያልሆኑ ልጆችን ግን ጥሩ የሆኑ ልጆችን ተከተል እና ከቻልክ እንዲከተሉ አድርግ የሚሉ አባባሎች ነበሩ እና አላይክታም። አሁን ደግሞ የኔ አድርጌያቸዋለሁ አሊባይዛም ማለት ነው። ኦኬ I told you so what else do you want to know? Okay, I read a book a lot. በጣም መጽሐፍ አነባለሁ። አብዛኞቹ ያው ፐርሰናል ዴቨሎፕመንት ላይ የተያያዙ ናቸው። ስለ ማይንድ ምናምን ስኪሎችን communication skill, critical thinking, እንደዛ ብቻ I like fashion, obviously like fashion በጣም ደስ ይለኛል። watch movies, good movie እመርጣለሁ። action movie ምናምን ላይቻው በፊት ያለው ግን አሁን እመርጣለሁ። ወራጆች ኮንሱም ማድረጋቸውን ነገሮች እጠነቀቃለሁ። for my mind healthy. That's it. So let me tell you about my channel. This is a new channel. እንግዲህ እንዳያችሁት from my experience ወይም ከልምዴ የተሰኘ ዩቲዩብ ቻናል እንግዲህ አዲስ ክሬት እያደረጉ ምንድን ነው የሚገርም ካላችሁ ከልምዴ የሚለው ወይም from my experience አብዛኛው ማካፍላችሁ እዚህ ጋር ማወራችሁ ነገሮች ሼር ማድረጋችሁ በዚህ ዩቲዩብ ቻናል ላይ ማምንባቸውን እኔ የኖርኩባቸውን የሰሩልኝን የሚሰሩትን ሜቢ እናንተ ከጠቀማችሁ እናንተን ለማጋራት ሂራያ ማለት ነው። from my experience ሼር ማድረጋችሁን አትርሱ። ሰብስክራይብ ማድረጋችሁን አትርሱ። አዲስ ፋሚሊ ነው እንግዲህ ከዜሮ የጀመርኩ ነው ማለት ነው። ኦኬ እሺ ይህን ለማድረግ ኤክስፔሪንስ አለ የሚጠያቂ ቅድም አንስቼ ነበረ። በአጋጣሚ በዚህ አጋጣሚ መንገራቸው አፒል ላይ የሆኑ ካንትሪዎች ሲንስ ወዝ ሃይስኩል ተማሪ እያለሁ እና ጌም ፕራይመሪ ተማሪ እያለሁ ስምንተኛ ክፍል ላይ ደቡብ ነበር አካባቢ፣ ጎጃም ነበር፣ ነበር፣ አርሲ ነበር፣ ሂርን ደስ ነበርኩኝ ምናምን plenty experience ማለት ነው። ለምንድን ነው why are you doing all this? Okay, the reason I'm doing this is because I like sharing, because I'm a kind of emotional, I'm a kind of person. I'm a kind of, I don't wanna see people hurting. I wanna try and help people better with ነገር. Understand what I'm saying? So ባለኝ ነገር ሰዎች ማገዝ ደስ ይለኛል። So that's why I'm doing this. So that's why በሌላም በኩል ደግሞ ካሳባችሁት ከእናንተ ጋር ለምትወቅ ይረዳኛል። ትልልቅ ሰዎችን ለምታወቅ ይረዳኛል ብዬ አስባለሁ። አንዱ የኦፖርቹኒቲ በር ዩቲዩብ So that's why I'm doing this ማለት ነው። I'm being honest with you. Okay, የመጨረሻው እናንተን ለምን ቻናል ሰብስክራይብ ታደርጋላችሁ? That's the question. I'm not asking you just subscribe. I'm just saying you subscribe if you like. Subscribe if you want to join this buzz, gain experience from me. Can experience ማግኘት ልምድ ማግኘት ከፈለጋችሁ ስለ አንዳንድ ቻናል ቻሌንጆች ምናምን ያለፍኩባቸውን ወይ ደግሞ ማለፋቸውን ከእንግዲህ እንዲሁም ደግሞ business, በተለይ business ላይ I'm very interested, very interested. I got business interest. I got a lot of business ideas. Business ideas በጣም አሉኝ። So I'm working on being consultancy. የመሆን ሰዎችን በቢዝነስ ኮንሰልት የማድረግ ኮንሰልተንት የመሆን በቢዝነሱ ላይ እንዲሁ በፐርሰናል ዴቨሎፕመንት ላይ
personal personal what's it called ፐርሰናል ኤሪያዎች አሉ አይደለ? በእነኛ ላይ ኮንሰልታንት የመሆን ነው። አክቹዋሊ የኔ እንትኔ ቢዝነስ ነው። ቢዝነስ ነኝ ቢዝነስ ነኝ። ከእንግዲህ የምሰራቸው ኮንተንቶች ይኖሩኛል። የቢዝነስ ኮንተንቶች ይበዛሉ ከእንግዲህ የምሰራቸው as I told you, I'm a businessman. So you got a lot of business idea, you got a lot of personal development experience, how you can change your life. ምናምን የሆኑ ኢንሳይቶችን ታገኛላችሁ ብዬ አስባለሁ። ዶንት ኤክስፔክት ፉሊ ዩ ጌት ሳምቲንግ ፍሮም ሚ ኢን ዩ ቼንጅ ዩር ላይፍ። ዳትስ ለውጥ ከራስህ ነው የሚጀምረው። ማለት ራስህ ስትፈልገው የሚመጣ ነገር ነው። So unless you want it inside deep down, I can help you, bro. I'm sorry. So this is it, bro. And thank you. Don't forget, if you like, subscribe and like.